ዓለም የሚያውቃቸው የዓለም ሕዝብ የማያውቃቸው ወንጌል መምህር የተዋሕዶ አርበኛ ሰማይ ቢሰነጠቅ ምድር ብትከፈል ስማቸውን የማይገልጽ በሸዋ ክፍለ ሀገር በቲሳ ደብረ ዘላለሽ መጋቢት 24 ቀን በ1911 ዓ.ም ተወልደው ዓለምን ወቸ ጉድ ያስባሏት በ1961 ዓ.ም የዲቁናን ማዕረግን ተቀብለው ማንድ እንደነሱ የተባለላቸው በ1928 ዓ.ም ጠላት ኢትዮጵያን በወረረ ጊዜ ለ5 ዓመታት በድል አስጠብቀው የኢትዮጵያ ነጻነት ከታወጀበት በኋላ ነሐሴ 4 ቀን በ1933 ዓ.ም በደብረ ሊባኖስ ገዳም ምንኩስናን ተቀብለው ዲያብሎስን በድዱ ያስኬዱት ሰማያዊው ቅዱስ ከ2 ዓመት በላይ የቆየ እርግዝና በተሰጣቸው ኃይል ሰይጣንን ወደ ኢንጦሮጦስ የላኩ አሁንም ይባስ ብሎ ሰይጣንን ጥርሱን አግጦ ዓይኑን አፍጦ 6 ዓመት አርግዞ ወደ አባታችን ቢመጣ አባታችን ወቸው ጉድ ያንተስ የባሰ ነው በማለት ከነፋስ በቀደመ ከመብረቅ በፈጠነ ሸኝተውት እጅን ባፍ ያስጫኑ ድንቅ አባት ተአምራቸው ቢወራ የማያልቅ ከባህር ማዶ የመጣ አንዱ አጅሬ ዓይኖቿን በጡቶቿ መሃል ደብቆ ሲንኩቴበው ሲጫወትባት የቆየው አጅሬ አናፍጠው ከምድር ቢሸኙት ዓለም ያሆነ አድርገውና ምድራዊ ገነት መሰለች። ከ8 በላይ ጥይት ደረታቸው ላይ የመከቱ የሀገር ጠባቂ ቆራጥ ወታደር የወንጌል አርበኛ የሃይማኖት መሪ የዲያብሎስ ጠላት ለፈጣሪ ታዛዥ የሰው ልጅ ጠበቃ የድነት መድኃኒት የፍጥረቱ ተስፋ የወሊሶ ውበት ለነዋሪዎች ኩራት ለረጅም ዘመናት በወሊሶ ከተማ ሕሙማንን በመፈወስና ዳያደጎችን ሰብስበው በማሳደግ ትልቅ ሥራ የሰሩ ቅዱስ አባት ጥር 18 ቀን በ1989 ዓ.ም ከዚህ ዓለም በሞት ተለይተዋል። መካነ መቃብራቸው በወሊሶ ከተማ በደብረ ምጥማቅ ቅድስት ድንግል ማርያም ገዳም ይገኛል። ሙዚየማቸው እስካሁን ድረስ ይጎበኛል። የአባታችን የአቡነ ዲዮስቆሮስ በረከት በሁላችን ላይ ይደር።